ያኔ ከባዱን ጨለማውን አልወጣውም ይሄንንም አላችሁም ያላችሁትን ችግር ያለፋችሁት የተወጣችሁት እናንተ ራሳችሁ ናችሁ። ያኔ በቃ ከባድ ነው። ከዚህማ ይሄንንማ እንዴት ብዬ አልፋለሁ? ማነቱ ያግዘኛል? ማነቱ ይረዳኛል? ያልነው ያኔ ያስጨነቀን ያኔ ማያልፍ የመሰለውን ከባባድ ቀናቶች አልፈነዋል። በራሳችን ብርታት፣ በራሳችን ጥንካሬ፣ በራሳችን ተስፋ መኖር የተነሳ እነዛን ክፉ ቀናቶች አልፈናል። ግን ዛሬ አዲስ መልኩን ቀይሮ ሌላ የሚያስደነግጥ፣ ሌላ የሚያሸብር፣ ሌላ በቃ ወይኔ ጉዴ እንዴት ልሆን ነው የሚያስብል ችግር ሲመጣ ያንን ዘመን ያለፍነው እኛ መሆኑን እንረሳና እንደገና እንብረከረካለን። የቆምንበት ምድር ሊከዳን ይደርሳል። ግን ቆም ብለን ማስታወስ አለብን። ያንን ጨለማ አልፌ የለ እንዴ? ከዚህ የባሰውን ችግር ተወጥቼው የለ እንዴ? ማን ነበረኛል? ማንም አልነበረኝም። ራሴን ነው እዚህ ጋር ያመጣሁት፣ ራሴን ነው እዚህ ጋር ያደረስኩት። ስለዚህ ያንን እንዳለፍኩት ሁሉ ያንን ከባድ ጊዜ እንደተወጣሁት ሁሉ ዛሬንም ልወጣው የምችልበት ጉልበት፣ አቅምና ተስፋ ውስጤ አለ። በቃ እኔ ነኝ ያለፍኩት፣ እናንተ ናችሁ ያለፋችሁት። ስለዚህ ዛሬ በሚፈጠረው ግርግር፣ ዛሬ በሚፈጠረው ጭንቀት፣ ዛሬ ማያልፍ በሚመስሉ ቀናቶች ተመልሰን እስረኛ አንሆን። ምክንያቱም ያንን አልፈናል፣ የዛሬውንም እናልፈዋለን። ነገም ደግሞ ሌላ አይነት ይመጣል፣ እሱንም በድጋሚ እናልፈዋለን። በጣም እወዳችኋለሁ። መልካም ጊዜ